ካለባቸው የሶሻሊቲ ችግር ካለባቸው ለዚህ መብት መፈለግ አለብን። ለዚህ አንድ መብት መፈለግ አለበት። እህቶቻችን ሳይጎዱ እንደዚህ አይነት ነገር ወንጀል ሳይፈጽሙ በፊት መነጋገር አለብን። ምንድነው ችግሩ? ችግሩ አጀንሲ ነው? ደላላ ነው? ምንድነው? ለምንድነው እንደዚህ የሰውን ህይወት የሚያጠፉት? ለምን ራሳቸውን እስከ ፎቅ ላይ ይጥላሉ? ብዙ ነገር እየደረሰ ነው ታውቃላችሁ። እና በዚህ ጉዳይ ላይ መነጋገር አለብን። ኢንሻአላህ እንዳልኳችሁ ኮፒ ሊንካችን አንድ ሺህ ንግባ፣ ቀጥታ ወደ ገደለው እንሄድና እንሰማለን። ታሪኩን አሰማችኋለሁ ማለት ነው ኢንሻአላህ። በደምጡ ኦኬ። በፈረንጆቹ የዘመን አቆጣጠር 2018 በሪያድ የተፈጸመው አሰቃቂ ድርጊት ወደ ሀገሯ ለመመለስ 10 ቀን ብቻ የቀራት ሰራተኛ መነካት። በሳውዲ አረቢያ ዋና ከተማ ሪያድ ውስጥ አንድም ቤተሰብ ለዘላለም የለወጠና መላውን የሶሻል ሚዲያ ዓለም ያስደነገጠ አሰቃቂ ድርጊት ተፈጸመ። ታሪኩ ባጭሩ እንዲህ ይመስላል። ድርጊቱ የተፈጸመው እናትየው ስራ በነበሩበት ወቅት ነው። በቤት ውስጥ የነበሩት የ12 ዓመት ነዋል አልቀርኒ እና የ14 ዓመቱ ወንድሟ አሊ ከቤት ሰራተኛዋ ጋር ብቻቸውን ነበሩ። እንደ ዘገባው ከሆነ ሰራተኛዋ ድንገት ለየት ያለ ባህሪ ማሳየት ጀመረች። ብቻዋን ስታወራና ስታለቅስ ከቆየች በኋላ ማንም ያልጠበቀውን ጥቃት በህፃናቱ ላይ ሰነዘረች። የህፃኑ አሊ ተጋድሎ። ሰራተኛዋ ነዋልን በቢላ መውጋት ስትጀምር ወንድሟ አሊ እህቱን ለማዳን በቆራጥነት ጣልቃ ገባ። ሆኖም ጨካኙ ሰራተኛ አሊን 14 ጊዜ ደጋግማ ወጋችው። አሊ በከባድ ሁኔታ ቢቆስልም በዚያ ጭንቀት ውስጥ ሆኖ ወደ መታጠቢያ ቤቱ ወይም ባዝሩም በመሮጥ ራሱን ቆለፈም። በስልኩ እናቱን ደውሎ የሆነውን ነገር ነገራቸው። እናትየው በድንገት ከፖሊስ ጋር ቢደርሱም ቤቱ ተቆልፎ ስለነበር በኃይል ሰብረው ነው የገቡት። ውጤቱም በሚያሳዝን ሁኔታ የ12 ዓመቷ ነዋል በደረሰባት ጉዳት ህይወቷ አልፏል። አሊ ግን በሕክምና እርዳታ ተርፏል። የሚገርመው ነገር ይህች ሰራተኛ የኮንትራት ጊዜዋን ጨርሳ ወደ ሀገሯ ኢትዮጵያ ለመመለስ የቀራት 10 ቀናት ብቻ ነበር። ትልቁ ጥያቄ በስደት ላይ ያሉ ወገኖቻችን ላይ የሚደርሰው ስነ ልቦናዊ ጫና ወይም ሜንታል ሄልዝ እና ድንገተኛ የባህሪ መለወጥ ለእንዲህ አይነት አሰቃቂ ወንጀሎች መንስኤ ሊሆን ይችላል ወይንስ ሌላ የተደበቀ ምክንያት ይኖራል? ወንጀል መፍትሄ አይደለም። የጠፋው ህፃኗ ህይወትና የተበላሸው የሰራተኛዋ ህይወት ሁላችንንም ሊያሳስበን ይገባል። እናንተስ ስለዚህ ጉዳይ ምን ትላላችሁ? ጫናው የበረታባቸው ስደተኞች ላይ የሚታዩ ምልክቶችን መረዳት እንዴት ይቻላል? ኦኬ፣ እንደሰማችሁት ነው እንግዲህ እንደሰማችሁት እቺ ልጅ ወደ ሀገሯ ልትመለስ ኮንትራቷን ጨርሳ 10 ቀን ነበር የቀራት። ቤት ውስጥ የ12 ዓመት ልጅ ነዋላለች። ወንድምየው ደግሞ አሊ የ14 ዓመት ልጅ ነው። ያው እናታቸው ሰራተኛ ናት። ስራ በሄደችበት ሰዓት ነው እንግዲህ እሷ ስራ ነው። ግን እነሱ እንደተናገሩት ከሆነ በመጨረሻ ሰዓት ላይ እቺ ልጅ ቤት ውስጥ ብቻዋን ማውራት ትጀምራ ነበረ። ያው ስራም የሰራች ግን ብቻዋን ታወራለች። ክፍሏ ውስጥ ትጮህን ማታ ማታ እንድትጮህ እንደነበር፣ ጥሩ እንቅልፍ እንደማተኛ ነው እንግዲህ እነሱ የተናገሩት። እና ያው መጨረሻም እናትየው እንደተለመደው ሌላ ጊዜ ያው ልጆቿን ጥላ ነው ወደ ስራ የምትሄደው። 2 ዓመት ሙሉ እንደዛ ነበርና ልጆቿን ጥላ ወደ ስራ በሄደችበት ወቅት ነው እንግዲህ ያችን የ12 ዓመት ህፃን ልጅ ነዋልን ያው በቢላ ወቅታ መጥፎ በአሰቃቃይ ግድያ ገደለቻት ማለት ነው። ከዛም ወንድምየው ይሄን ነገር ሲሰማ ያው ክፍል ውስጥ ነበረ። እህትየውን ለማገዝ ሲታገል ከእሷ ጋር 14 ጊዜ ወቅተዋለች። ከዛ እሱ ምንም ነገር ማድረግ ሳይችል ያው አቅም ሲያጥረው ምንድን ያደርገው ሩጦ ሽንት ቤት ሐማም ገብቶ ቆለፈና እናቱ ጋር ደውሎ እናቴ እባክሽን ደረሽልን፣ እህቴ እንደዚህ ነገር አጋጥሟታል፣ ሰራተኛዋ ምን እንደሆነች አላውቅም፣ በቢላ እኔን ወቅተኛለች፣ እህቴን ወቅታለች ብሎ ለእናቱ ሲናገረው እናትየው ወዲያው ለፖሊስ ነበር ያመለከተችው። እናትየው ፖሊስ ይዛ ስትመጣ ያው እንግዲህ በሩ ተቆልፈዋል። ልጁም ያለው ሽንት ቤት ነው። የግዴታ ፖሊሶቹም ማድረግ የነበረባቸው ነገር በሩን ሰብሮ መግባት ነበረ። በሩን ሰብሮ ሲገቡ ያቺ ነዋል እንግዲህ እሷን ህይወት ማትረፍ አልተቻለም። በጣም በኃይለኛው ስለወገቻት። ወንድምየው ግን 14 ጊዜ ብትወጋውም በሕክምና ለመዳን ችሏል። እቺ ልጅ እንግዲህ የቀራት ወደ ሀገሯ ልትመለስ ኮንትራቷን ጨርሳ 10 ቀን ነበር። 10 ቀን ሲቀራት ነው እንደዚህ ያደረገችው። አሁን ያው ይሄ ነገር የተከሰተ በ2018 በፈረንጆች አቆጣጠር ነው። ከስንት ማለት ነው? ከ8 ዓመት በፊት ነው። አሁን እስር ቤት ውስጥ ያው የሞት ፍርዷን እየጠበቀች ነው። እቺ ልጅ ሌላ ልጅ ናት። በነገራችን ላይ ብዙ ልጆች ሌላ እየመሰለቻችሁ ነው። አሁን የምናገረው ስለ ሌላ አይደለች። እቺ ሌላ ልጅ ናት። ሌላ ናት። ኦኬ።
ስለዚህ ይች ልጅ የሞት ፍርዷን እየጠበቀች ነው። እና ግን ለምንድን ነው እንደዚህ አይነት ነገር የሚከሰተው? የመጀመሪያ ጊዜ አይደለም። ሌላም በዚህ አይነት መንገድ ነው እንግዲህ የተከሰተው ነገር ታውቁታላችሁ። እች ልጅም ሌሎችም እንደዚህ አይነት በዚህ አይነት መንገድ የሞት ፍርድ እየጠበቁ እስር ቤት ያሉ እህቶቻችን አሉ፣ ወገኖቻችን አሉ። ግን ለምንድን ነው እንደዚህ አይነት ነገር የሚከሰተው ላይ የሚለው ብንነጋገር ደስ ይለኛል። ምንድን ነው ችግሩ? እስኪ ከእናንተ ሀሳባችሁ መስማት ፈልጋለሁ እህቶች። ለምን እች ልጅ እንግዲህ ከሀገሯ ስትሰደድ ይህን ቤተሰብ አላት፣ እናት አላት፣ ልጆች አላት። ወይ ልጆቼን አስተምራለሁ እንደማንም ሰው ልጆቼ እንዲማሩልኝ፣ ጥሩ ልብስ እንዲለብሱልኝ፣ ጥሩ ኑሮ እንዲኖርልኝ ብላ ይሆናል የተሰደደችው። ግን የሰው ልጅ ህይወት አጥፍታ እስር ቤት ውስጥ ቁጭ ብላ በሳውዲ አረቢያ ሞቷን እየጠበቀች ነው። እጅግ ያሳዝናል። ለምንድን ነው እህቶቻችን እንደዚህ አይነት ነገር ላይ የሚከሰተው? እህቶቻችን ብዙ ሳውዲ አረቢያ ላይ መንገድ ላይ ቀውሰው እየሄዱ እናያለን። አብደው ማንነታቸውን አያውቁም። መንገድ ላይ እየተኙ ራሳቸውን ከፎቅ ላይ እየጣሉ በጣም በብዙ ጊዜ እንደዚህ አይነት ነገር ሳውዲ አረቢያ ላይ ይከሰታል። ሳሆለና ልክ ነኝ አይደለሁም? እንግዲህ እዚህ ሶሻል ሚዲያ ላይ እኔ እስካለው ድረስ ይህ የመጀመሪያ ጊዜ አይደለም ሰማው። በነገራችን ላይ ብዙ ጊዜ የሌላ ጉዳይ ሌላ ብቻ ትመስላችኋለች። ልክ እንደ ሌላ አይነት ብዙ አሉ እስር ቤት ውስጥ የሞት ፍርዳቸው የሚጠብቁ። ሌላ ግን አላህ ብሏት የሟች ቤተሰብ ገንዘብ ይህን ያህል ከተሰጠን ብለው ያ የኢትዮጵያ ሕዝብ ተረባርቦ ገንዘቡን ከፍሎላት ከሞት አዳናት። ከሄድ በኋላ ትፈታለች ተብሏል። አላሁ አለም። ግን እንደ ሌላ አይነት ደግሞ ሞት የተፈረደባቸው እስር ቤት ውስጥ በርካታ ኢትዮጵያኖች አሉ። እውነቴን ነው የምነግራችሁ። እሺ ኦኬ፣ እንገባለን፣ እንነጋገራለን። እኔ በተለይ በዚህ ጉዳይ ላይ አረብ ሀገር ያለችው እህቶቻችን ጋር ብንነጋገር ደስ ይለኛል። ለምንድን ነው የሚለውን ከእናንተ መስማት እፈልጋለሁ። ለምንድን ነው ምንድን ነው እንደዚህ አይነት ነገር ሊፈጽሙ የሚችሉት እህቶቻችን ለምንድን ነው የሚለውን እንነጋገር። ዝግጁ ናችሁ? በዚህ ላይ ሀሳብ የምትሰጡ እህቶቻችን አላችሁ። ሌላ አጀንዳ እንዳታመጡ። በዚህ ላይ መነጋገር አለብን። መፍትሄው ምንድን ነው? እርዳታ ያስፈልገናል። አዎ እኛ ጋር ችግር አለ። ሞቤ ሚሰማን የለም። አንዳንዴ እንደዚህ ጭንቀት አለብን፣ ስትሬስ አለብን ብላችሁ መናገር አለብን። ለዚህ ነገር መብቴ በቀጣይስ ሌላ እህታችን እንደዚህ አይነት ወንጀል እንደማትፈጽም ይታወቃል። እች ልጅ አውቃ አይደለም ይህን የሰውን ህይወት ያጠፋችሁ። አውቃ ይመስላችኋል? አውቃ ነው የሰው ህይወት ያጠፋችሁ? አይደለም። ምንድን ነው እንደዚህ ልታደርግ ያደረጋት? 10 ቀን ወደ አጓራ ልትሄድ ስትል። ስለዚህ በዚህ ጋር እንነጋገራለን። በዚህ ጉዳይ ላይ ሀሳባችሁ መስጠት የምትፈልጉ ሰዎች አላችሁ? ለምን መብቴው ምንድን ነው? በተለይ ሳውዲ ያለችው አረብ ሀገር ያላችሁ ምንድን ነው ለምንድን ነው የሚለውን እስኪ ከእናንተ እንስማ፣ እናዳምጣችሁ። ኦኬ እሺ ኦኬ አዎ የሚሉ አሉ። እስኪ ሀያት መሐመድ እሺ፣ አንድ እሺ አስገባችኋለሁ። ኦኬ ከሱን ልክፈትላችሁ ወይ አንዳንድ ላስገባችሁ? እንዴት ይሻላል? ልክፈትላችሁ መሰለኝ ጋሱ። ኦኬ እሺ ከፍቼላችኋለሁ። ግቡ፣ ቶሎ በሉ። ሆስ እየላኩብኝ ነው እና ሀጂ አወል ምናምን። አሁን በዚህ ጉዳይ ላይ መናገር አለብን። ኦኬ በዚህ ጉዳይ ላይ ሀሳብ መስጠት፣ እዚህ ጋር የምትመጡት በዚህ ጉዳይ ላይ ሀሳብ ልትመስጡ፣ ከላይ ነው ማስገባችሁ እያንዳንዳችሁ። ኦኬ እሺ ኦኬ እያስገባው ነው። ሰላም ብያለሁ። ሰላም ነው ሙበይ? አለን አለን። እንዴት ነው? አማን ነው አለን። እግዚአብሔር ይመስገን። ኢድ ሙባረክ። ሙባረክ። ቴንክ ዩ ቬሪ ማች። እሺ እኔ ምን መሰለህ ሀሳብ፣ ለምንድን ነው ኮንትራት ስትጨርሱ ወንጀለኛ የምትሆኑ? ምን ሆናችሁ ነው ያልክ ነው። እኔ በራሴ የሆነ ነገር የደረሰብኝ ነገር አለ። በጣም ስትሬት አለ። የሆነ በቃ የሚጭንቅ ነገር አለ እና እኔ የሆነ ጊዜ ያጋጠመኝ ነገር ልንገርክ፣ በራሴ ማለት ነው። እኔ አንድ ጊዜ የሆነ ልብናን 3 አመት ሰርቼ ነበር። 3 አመት ውስጥ እኔ ሳላቅ ደሞዝ እንሰጥሻለን ቢሮ ራሱ እጄ ወስዶን አናግረውኝ ነበር እና
ደሞዝ ይሰጥሻል፣ ኮንትራት ትቀጥያለሽ ምናምን ብሎኝ ገጠር አስቀመጡን እና ቲኬት ቆርጦ ደሞዝ ሳይሰጡ የ2 ዓመት ምናምን እንደዚህ ይሆናል። ደሞዝ ሳይሰጡኝ በጎረቤት ነው የሰማን። ነገ ትሳፈራለሽ ነው አሉኝ፣ ጎረቤቱ ማለት ነው። ስለኝ የመጨረሻ ተናደድኩና የሆነ $800 ብቻ ነው የነበረኝ ከ3 ዓመት ሙሉ ማለት እሷን ራሱ ከኪሴ ውስጥ ፈትሾ ነው ያወሰዱ ስለሚያሳፍሩ የሐረም እያሳረሙኝ ምን እነሱ በቃ አውቃል መስታወት እያስጠዱኝ በቃ ምን ልበል እና ትሰፈራለች ስሉኝ አልሰፈርም ፓስፖርት ብቻ ስጡኝ አልኳቸው። አልሰጥም ፖሊስ አምጥታ ነው የምናስደበድብ ስሉ ያለኝን አማራጭ እዛን ጊዜ የመጣብኝ የሆነ እንትን አለ በረኪና አለና ዘይታቸው ውስጥ ጨምሬ እነኚህ ሰዎችን ጨርሼ መሄድ አለብኝ ብዬ እዛን ጊዜ አስብኝ። ለሊት ልሰፈር ነው እኔ በጣም ነው ሰውን ለሰው አልተረዳንም አውቃ ወይ የሆነ ነገር ነው የሚባለው እንጂ በጣም ነው የሚያናድሩ ውስጥ ማለት እና እነኚህ ሰዎች ጨርሼ መሄድ አለብኝ ወይም መሞት አለብኝ ብዬ ነው እኔ በምን እነሱን ልወጋ በምን እንትን በቃ ይጠብቁኛል እነሱ እኔ አልሰፈርም ብዬ ቅውጠር ወይ ፋዘጉብኝ ምንም ቢሆን ባዶ እጄን አገሬን አልሄድም። እነኚህ ሰዎች ቢያንስ ሁሉ ዘውት ውስጥ ይሄ ጨምሬ እነሱ መሞት አለብኝ ብዬ አሰብ በራሴ ማለት በጣም ስትሬት ውስጥ ገባውና ስለዚህ አንቺ በዚህ ምክንያት እነዚህ በአሁን ባጋጠመሽ ምክንያት የእነሱን ህይወት ለማጥፋት እያሰብሽ ነበር? ያሰብኩ ነበረ። ከዛ ተመለስኩ ቤተሰብ ጋር አስደውኛልኩና ቤተሰብ ጋር ደወልኩ። ቤተሰብ ጋር ሲደውል በቃ ችግር አንቺ ብቻ በህይወት ነይ የሆነ ተስፋ የሚሰጡሽ ነገር አለና አሰብኩ የሆነ ነገር ከሪፖርት እንደማልወጣ የሆነ ነገር ዘይት ቢጨምር እኔ ከሪፖርት ፕሮሰስን ሳልጨርስ መያዘን ስለማይቀር ለቤተሰቦችን ጭንቀት አልሆንም ብዬ ራሴን ተረጋጋው። አንደኛ ቤተሰቦች ያረጋጉ ነይ በቃ ባዶ እጅሽን ነይ ምንም ኮሮና ነው እዛን ጊዜ የሆነ ነገር ትሆናለሽ እና ችግር የለም ነው ያሉኝ። ራሴን በቃ እንዱ ምንም ብዬ እንትን አልኩና እነሱን ይዘው ይወጡን እኔ ከወንጀል አዳኑኝ ማለት በጣም ስሜታዊ ያደርጋል እነሱ የሚሰሩ ነገር ማለት ውስጥ በውስጥ እንትን አለ። ሰው ወዶ ሰውን ሊገል አያስብም። አንዳንድ ጊዜ ስንሰራም መዳም ቤትም አሁን ጥሩ ቤት ነው አለ እግዚአብሔር ይመስገን። የሆነ ጊዜ የሚያናድዱ ነገር አለ የሆነ ሲጠሩ የሆነ ሸጋላ የሆነ ጊዜ የሚያሙሽ ነገር አለ የሚያሰሩ ራሱ ጥሩ ቢሆንም እዛን ጊዜ ተስፋ የሚያስቆርጥ ነገር አለ ማናድድ እንደዚህ ባረግ እኔ ራሴን አንዳንዴ ጥሩ ቤት ሆኜ ራሴን በጣም እናደዳለሁ እና ራሴን ደግሞ አረጋጋለሁ ተመልሼ እንጂ በጣም አይፈረድ እኔ አልፈርድባቸውም ነው የምለው። የሆነ ጭንቀት ሲኖርብህ አድርግ የሚል ነገር አለ። ከጭንቀት ከተስፋ በመቁረጥ የሆነ ብቸኝነት የሆነ ሲነሱ የሆነ ነገር በቃ በእኛ ሀገር ቤተሰብ ወሳኝ ነው። ቤተሰብ የሆነ አንተ ተናዳ ወይ አንቺ ተናዳ ስትደውል የሆነ ተስፋ መስጠት ነበር አለባቸው። እኔ በራሴ በደረሰብኝ ማለት እና አንዳንድ ሰው ቤት ስንሰራ በጣም የሚያናድድ ነገር አለ። ተስፋ የማስቆርጥ ነገር ሲኖር እንደዚህ ያደርጋል እና አንፍረድባቸው ነው መንፈስም ቢኖርም እኔ እንደዚህ አይነት ደርሶብኛል እግዚአብሔር ይመስገን ብቻ። ከዛ ባዶ እጄን ገባሁ ኢትዮጵያ እና እስካሁን ባዶ እጄን ገባሁ እግዚአብሔር ይመስገን ፈጣሪ ይመስገን እየሰራ ነው። የሆነ ንዴት አንዳንድ ጊዜ የሆነ የሚያናድድ ነገር አለና ከባድ ነው ብቻ አንፍረድ ነው የምለው እኔ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሁላችሁንም ሰላም አለይኩም ያ ጀማ። አንድ ሙቢ አንድ እወጣለሁ ላውራ አንድ ደቂቃ